እሺ አብዲ ከማል አለ። ሰላም ሰላም፣ እንደት ናቸው? ሰላም እንዴት ነው? እንኳን ደህና መጣ አሎ። ወንድ ለወንድ መጋባት ይቻላል ይላል መጽሐፍ ቅዱስ። ኢየሱስ አስተምሯል። ምን ትላለህ? ማንኛው ነው እያወራ ያለው? ከፍ አድርገው አምላክ ወንድ ለወንድ ማለት ነው። ሴት ለሴት መጋባት ይቻላል ብሎ አስተምሯል በተግባር። ቆይ ምን ትላለህ? እንዳታስወጡት። ክፈተው ማስረጃን። ሙሐመድ የሞተ ሬሳ እንደሚወስብ አሳያለሁ። ክፈት ማስረጃን። እኔ እያልኩ ይኸው ልዩነታችን፣ እኔ እያልኩ ያለሁት አምላክህ ነው። አምላክ ታውቃለህ? ሙሐመድ አላህንም እንደሚወስብ አሳያለሁ። ኖ አምላክ እያልኩ እኮ ነው። ሙሐመድ ለምን ትላለህ? አምላክህ ወንድ ለወንድ ተጋቡ ተሳሳሙ። ወደ ሌላ አትግባ እንጂ የጠየቀውን ብቻ መልስ አትሰጥም እንዴ? አምላክህ እኮ ነው ያልኩህ። እኔ አምላክና ሰውና አምላክ እኩል ታደርጋለህ እንዴ? አላህ ያደርገዋል እያልኩ እኮ ነው። አላህ ግብረ ሰዶምን አስተምሯል፣ በተግባር አሳይቷል እያልኩ ነው እኔ። ፕሊስ ክፈት ማስረጃ ክፈት። ብልግና ከነብይ የተማርከው ነው። አላህን ሙሐመድ ነብይ አትበል፣ ከሰው ጋር አታውራ። ከሰው ጋር እኔ አምላክን ተረገምኩ። የውሻ ልጅ እናትም ብዳ ትፈልግ ግብረ ሰዶምን አስተምሯል። አንተ እምነት ያለህ ማለት ነው። ግብረ ሰዶም ተረጋጋ። ግብረ ሰዶምን አስተማረ አምላክህ ማለት ነው። አምላክ ክፈት። ይሄ ወራዳ ውሸታም እንደሆነ አንተ ራሱ ማብራሪያ እየሰጠህ ነበር። አይቻልም። ቪዲዮን ነው የምልክልህ። ቪዲዮን ነው ክፈት። የራስህን ቪዲዮ ማለት ነው። ከንፈሩን ስሞታል አልክ እኮ። አላህ ሙሐመድ ወስድ እንደሚያደርገው አሳያለሁ። አላህ ብሎ ስታብራራ ነበር። ተረጋጋ። ግብረ ሰዶም አስተማረ አምላክህ። አይተሃል? ውረድ። ወረድ። አምላክህ ግብረ ሰዶም አስተማረ። ኤኒዌይስ ስቱፒድ አድርጉ። ተረጋጋ። ሰላም ነው። ይኸውላችሁ እኔ ጋር ስትመጡ ተረጋጋ። ሙስሊሞች ባለጌ፣ ወራዳ፣ ቆሻሻ አስተሳሰብ ይዛችሁ የምትመጡ ኢሚዲየትሊ ባክፋየር አደርግባችኋለሁ። አላህ ሙሐመድን ዋርማፕ እንዳደረገው እንዳሻሸውና ወሲብ እንዳደረገው አሳያለሁ። ሙሐመድና አላህ እያልኩህ ነው። አንተ ሻርሙጣ ልጅ እምነት ያለህም ሲጀመር አንተ ካዲ። ተረጋጋ። ሀቶ ነው አንተ ዝም ብለህ ሌባ ፊት ራሱ የሚያስደብ የራስህ እውቀትም የለህም አንተ ሲጀመር ዝም ብለህ ነው የምትለፍልፈው። እዚህ ላይ ወጥተህ እውቀት ያላቸው ሰዎች አሉ። ከነሱ ጋር ታውራም እዚህ ጋር የምትጨማ ሌባ ማን እንደሆነ ላሳየህ። ተረጋጋ። ሬሳ ነህ ዶነስ። ተረጋጋ። ሱራ 8 1 ላይ ነብይ ሌባ እንደሆነ ላሳየህ። ሱራ 3 ላይ ሌባ እንደሆነ ነብይ ላሳየህ። ተረጋጋ። ፓንት ይሰርቃል፣ የሴት ፓንት ላሳየህ። አንዴ ክርስቲያን ክፈትልኝ። ስታካር እያደረገብኝ ነው። አክቹዋሊ አካውንቴ እያስቸገረኝ ነው በጣም። ራስህ ማሳደግ ከቻልክ ካሳደግ፣ እኔ እያሳደገልኝ ያለ ና። ስለ ሌብነት ያወራው ና ተመለስ። ጋይስ ከስር በተደጋጋሚ የሚሳደብ ልጅ አለ። አይ ቲንክ ጥርምቡሌ ምናምን የሚባል ማጅሲ ነው። ሚዩት አድርጉት እባካችሁ ሞዴሬተሮች፣ ሚዩት አድርጉት። በተደጋጋሚ የተሳደብ ነው። ጸጥ ብላችሁ እያየችሁት ነው። ጥርምቡሌ ማጅስቲ ይባላል። ሚዩት አድርጉት ወይ ሞዴሬተር። እስካሁን አላወጣሁትን ላወጣ ነው ማለት ነው። አላስፈላጊ መረጃዎች ላወጣ ነው። ምን አላህና ሙሐመድ ወሲብ እንደሚያደርጉ አስፈላጊ ነው ማውራት ነበረብኝ። እስከዛሬ አውርቼ አላውቅም ነበር እንደዚህ አይነት ቆሻሻ ማለት ነው። ሰላም እፎይ። አንዴ አዳም እንደዚህ እንዳወራ አታደርጉኝ። እንደዚህ አይነት ነገሮችን እንድናገር አታደርጉኝ። እረፉ። እሺ እስከዛሬ ያላወራሁትን መረጃዎች እንዳወጣ አልታደርጉኝ ነው ማለት ነው። እፎይ ቆይ ተረጋግተን እኔ እናንተ ማውራት እንችላለን። አብዱኪ ነኝ ከታቻለሁ። መልካም። ኤኒዌይስ ከስር ቢሳደቡ ካሉ ብሎክ አታርጓቸው፣ ሚዩት አርጓቸው። ሚዩት አርጓቸው። እንደዚህ ሚዩት ብቻ። ሞዴሬተር ስጠኝ እፎይ። እኔ ሚዩት ላድርገው። በተለይ አንድ ልጅ በተደጋጋሚ እንትን እያለ ስለሆነ ሞዴሬተር ስጠኝ፣ ሚዩት ላድርገው። ምንም ሞዴሬተር እየሰራ መስጠትም አልቻልኩም። ቃልም ጠይቆኝ ነበር፣ መስጠት አልቻልኩም። መስጠትም መክፈትም አልችልም። ክርስቲያን ነው እየሰራለት ያለው። ኤኒዌይስ ወደ ቶፒካችን ባክ አድርግና ኤኒዌይስ ምንድነው እሱ? ከዚህ ምን ትረዳላችሁ? ከ2000 በላይ ሰዎች
አንዴ ከ2000 በላይ ያላችሁ አላችሁ። ከዛ ውስጥ አትሊስት 1000 ወይም 800 አካባቢ ሙስሊም ነው ያላችሁት። ማን ነገረኛ እንደሆነ፣ ማን ባለጌ እንደሆነ፣ ማን ቀድሞ እንደሚሳደብ፣ ማን አምላክን ቀድሞ እንደሚያንቋሽሽ ትታዘባላችሁ። እናንተ ድንጋይ እየወረወራችሁብኝ እኔ ሶፍት እንድወረውርላችሁ እንዳትጠብቁ። እናንተ ኮብልስቶን ወደ እኔ እየወረወራችሁ እኔ ድንጋይ ዳቦ እንድሰጣችሁ እንዳትጠብቁ። እኔ የተጻፈውን ገልጻለሁ፣ እናንተ ውሸት ነው የምታወሩት። እኔ እውነተኛ የነቢያችሁን አስተምሮ ምን አይነት የዘቀጠ እንደሆነ አሳያችኋለሁ ማለት ነው። ባመጣችሁት አርጉመንት፣ በጠቀሳችሁት ንግግር ጠልፌ ይዛችሁና ነቢያችሁና አላህ ላይ አፕላይ አደርገዋለሁ። ይሄ እኔ ባህሪ ነው። ባለጌ ከሆናችሁ ባለጌ አስተምሮቱን ገልጣለሁ። ጨዋ ከሆናችሁ ሪስፔክት አድርጋችሁ ማውራት እንችላለን። ኤኒዌይስ ወደ ቶፒክ ተመለስ ክርስቲያን። እሺ እፎይ፣ አሁን እዚህ ጋር አንዴ ታዳምጠኛለህ? እሺ ቶፒኩን ሰምተዋል? ቶፒኩን ታስረዳኛለህ በል። አንድ ቶፒኩ ላይ የምጠይቅህ ጥያቄ አለኝ። እስቲ የመጽሐፍ ቅዱስ አንዲት ታንቀጻለች እና ቶፒኩ ላይ ግባ። ቀኝህን ለመታህ ቶፒኩ ላይ ግባ። ቶፒኩ ላይ ግባ። አላውቀውም። ቶፒኩ ላይ ግባ። አታውቀውም? እሺ ቀጥል። ቶፒኩን አስረዳኝና እናወራለን። ችግር የለውም። መልካም። እሺ ይሄው የተከፈተውን እስኪ አንብበውና አስረዳኝ እስኪ ስለዚህ ክፍል። እሺ ሱረቱል ምንድን ነው የከፈትከው? ሱረቱ አንዓም ወይንም የቤት እንስሳዎች ምዕራፍ አያ 101 በዛው ለመናገር አክቹዋሊ እነሱ ቪዲዮ ሰርተህበታል አለ። ቪዲዮ ከሰራሁበት እኮ እዛው ላይ ዲባንክ አድርጌበታለሁ። ባይዞ የተመለሰ ምላሽ ነው ዞ የመጣው። አይ ቲንክ ገድለ መባጽዮን እና ገድለ ዘራ ብሩክ ላይ የሚገኝ ክርስቶስ አንድም በራእይ የተገለጠበትና አንድም ደግሞ ትኩስ እንደ ጨቅላ ሕፃን ሆኖ የተገለጠበትን ከዛም አፉን ሳመው የሚለውን ነው። እሱን አርጉመንት ነው። ዘወረስ ሴናሪዮ እናንተ ጋር እንዳለ አላወቅም ማለት ነው። አላህና መሐመድ የሚባባሉበትን አታውቅም ማለት ነው፣ እስከዛሬ ስላልተናገርኩት። እሺ ስንተኛ ያ ነው? እስቲ 101ኛው ላይ 101ኛው ላይ እና ያ ክፍል ምንድነው? ትኩስ እንደተወለደ ሕፃን ልጅ ነው የሚለው። ትኩስ የተወለደ ሕፃን ልጅ ቢስማችሁ በግብረ ሰዶም የምታስቡት ሙስሊም ከሆናችሁ ነው ማለት ነው። ይህንን ደረጃ የምታስቡ ከሆነ ሙስሊም ናችሁ ማለት ነው። ዛሬ የተወለደ ሕፃን ልጅ ትኩስ ዛሬ እንደተወለደ ነው የሚለው ክፍሉ። ትኩስ ዛሬ የተወለደ ሕፃን ልጅ አፈን ሲስምህ እንደዛ የምታስብ ከሆነ ሙስሊም ነህ ወይንም ደግሞ ቀለሜን ነህ ማለት ነው። የፕሮቴስታንቱ ፓስተር ዘገምተኛ የሆነ ፓስተር አለ፣ ሁሌ የሚያነሳት ይችን ጥቅስ ማለት ነው። የሆነ ቪዲዮ ላይ እንደውም እኔ ሴት ልጄን ዳቦዋን እንኳን ስም አለው ሙሟን ስም አለው እያገላበጥኩ ሲል ነበረ። ይዘቀጠ ማለት ነው። ከሱ ነው የሚኮርጁት። ዝግመታዊ ለውጣቸውን ያልጨረሱ አስተሳሰባቸው ሕፃን ልጅ ዛሬ ተወለደን እንደዚህ ከዛ ጋር ያገናኙታል ማለት ነው። እንተውና ስለዚህኛው ብናወራ እኔ እናንተ ነን አሁን እኮ እያወራን ያለ ነው። እና ምንድን ነው እዚህ ጋር አቡኪ አንተን እየጠበቅኩ አንተን እኮ አይደለም አቡኪ አንተን አይደለም ለዛኛው ምላሽ እየሰጠው ነው። ይህንኛው ላይ ያውና ተመለስ እያልኩ እኮ ነው። አንተን ስመመጣ ዝም ብዬ መጠበቅ የለብኝም። ባይዜ ለመሐመድ የ40 ሰው የወሲብ ጉልበት የሰጠውን አካል መልሶ ሚስታጣው ብሎ እንትን የሚለውን እዚህ ወሲብ አደርጋለሁ የሚለውን ራሱ ጋር የወሰደውን መልሶ ሞረማፕ የሚያደርገውን ኢቭን ተሰማኝ ውስጤን እንኳን ነብዩ ይላል ማለት ነው። አላህ ሲያሻሸው እንትን ሲያደርገው ማለት ነው። ሲሰድበት ተሰማኝ ልቤ ድረስ ይላል። ዚስ ማች እንዲሰማ ያደረገው
አላህ ምንድን ነው ሚስት ያጣው ሙሐመድን እየጠበቀ ነበር። እንደዚህ አይነት መረጃዎችን ማውጣት ትፈልጋላችሁ? እንዳወጣ ትፈልጋላችሁ? ነብያችሁ 4000 የወሲብ ጉልበት ነው ያለው። አሁን እንዴት ሆነ? ተደማመጥና እኮ ሰመመጣ እየጠበቁ ነው እኮ ስለሌላው ማስረጃ ተውና ከፍቼዋለሁ። አነበብኩ። ምን ይላል? አረብኛው ያው እዚህ ጋር ያደረግልሃል። አቡኪ ና ተመለስ፣ ተመለስ። እዚሁ ና። እዛ አይሰማንም እኮ ለኛ አቡኪ። ይኸው እሺ፣ ስትወጣ አይሰማንም ለኛ። ወጥተህ የምታነብ ከሆነ ለኛ አይሰማንም። እዚሁ ይከፍትላል። እዚሁ አንብበው። በዲኡ ሰማዋት ወልአርድ ኢና የኩኑ ለሁ ወለዱን ወለም ተኩን ለሁ ሳሂባ ወከለቀ ኩለ ሸይን ወሁወ ቢኩል ሸይን አሊም ይላል። እሺ ወደ አማርኛው ትራንስሌት አድርገው። አማርኛ ሙፈሲሮች የተረጎሙት እኮ አለ። እርሱ ሰማያትና ምድርን ያለ ብጤው ነው ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገሩን ሁሉ ለፈጠረ እርሱ ነገሩን ሁሉ አዋቂ ነው ይላል። እሺ ምንድነው ችግሩ እዚህ ጋር? አላህ ልጅ የሌለው ለምንድን ነው? ልጅ የሌለው ለምንድን ነው? ለምንድን ነው ልጅ የሚኖረው? እስቲ ልታስረዳኝ ትችላለህ? እኔ ለምን አስረዳለሁ? አላህ ራሱ ምን ላይ ሰጥቶበታል። እሺ የቱ ጋር አንተ ማስረጃ? ይሄ ክፍል ለምንድን ነው የወረደው? ይኸውልህ ይሄኛው ክፍል ስለ አላህ ታላቅነትና ኃያልነት ለማስረዳት የወረደ ምዕራፍ ነው። ገብቷል? ማስረጃ ይሄ ምዕራፍ ስለዚህ ምዕራፍ ነው። ከመጀመሪያው ጀምሮ ማንበብ እኮ ነው። ይሄኛውን እቺ አንቀጽ ምንም ችግር እንደሌለባት እሺ ልጅ የለውም አይወልድምም አይወለድምም። ይኸውልህ የለም እንደዛ አቡኪ አይወልድም የሚል ጥቅስ የለም። ቅድም ተራረምን ከዛኛው ልጅ ጋር አይወልድም የሚል ጥቅስ አንድ አታመጣም፣ የለም። ስለዚህ ደግመህ እንዳትል አይወልድም የሚል አልወለደምና አይወልድም ልዩነት አለው። አዳንተኛ ሱረቱል ኢኽላስ ማስረጃ እኮ ቅድሚያ ቃላትን አስተካክላ። አይወልድም ወይንስ አልወለደም? አይወልድም ማለት አልወለደም ማለት ነው። ይኸውልህ ፊኒሽ አንድ አይደለም። እሺ መልካም። ሳሚ አይወልድም ስልና ሳሚ አይወልድምና ሳሚ አልወለደም ልዩነት አላቸው። ሳሚ አልወለደም ፓስት ቴንስ ነው፣ which is ያለፈውን ጊዜ ነው። ያ አልወለደም ያለፈውን እስካሁን ድረስ በቃ አልወለደም። አይወልድም ካልኩኝ ግን ወደፊትም አይወልድም ነው፣ ወደፊትም አይወልድም ነው። ስለዚህ አላህ የተጠቀመው ያለፈውን ነው። ምን አልወለደም ነው እንጂ አይወልድም አይደለም። ስለዚህ ሚስኮት አታርግ። የነብይህን አስተምሮ የምትከተል ከሆነ ቢያንስ አላህ የሚባል አካል አለ የሱ ቃል ነው ብለህ የምታምን ከሆነ ቁርአንህን ዲስቶርት አታርግ፣ አትበርዝ። ሱራ 1591 ላይ ቁርአንን ምን ያደርጉት? ሽሪንክ እንትን አደረጉት ይላል፣ ዲስቶርት አደረጉት ይላል፣ በራረዙት ይላል። ቁርአንህ ራሱ ማለት ነው። ቢያንስ ቁርአንህ መልሰህ እንደዚህ አትበራርዘው። እዚህ ጋር በነገራችን ላይ አዳምጠኛ አንተ ራሱ እፎይ። እሺ በራረዙት የሚለው የትኛውን ነው? ይኸውልህ በእስልምና 4 አይነት መጽሐፍቶች አሉ። መጀመሪያ 4 6 አትበል፣ እዛ ውስጥ አትግባ። ርዕስ ሽፍት አታድርግ። ቃላቱ ላይ እሺ፣ ቁርአኑ ላይ ይሄንን ሱረቱ ኤክላስ ላይ ተመለስ። አይወልድም ነው የሚለው አልወለደም ነው የሚለው? ክፈትና አሳየው። አንተ ያንተን አቋም ንገረን። ምክንያቱም የመጀመሪያውን ታርማለህ ወይንስ እኔ እንዳልኩት ትሄዳለህ? አልወለደም አልተወለደም፣ አለቀ በቃ። አልወለደም አልተወለደም። ስለዚህ ወደፊት ሊወልድ ይችላል፣ የመውለድ ፖቴንሻልም አለው። አሁን ይህን ክፍል ሱራ 101 ላይ ምንድን ነው የሚለው? ሱረቱና 101 ላይ ልጅ የሌለው ለምን መጀመሪያ እኔ የሰጠውን አንቀጽ ክፈትልኛ። ምን የሚለውን? ሱረቱል ኢኽላስን ክፈትልኝ ነው የምልህ። ክፈተው መጀመሪያ። ተስማማን እኮ እሱ ላይ እኮ ተስማማን።
ተስማምተናል እኮ እሱ ላይ አልወለደም እኮ ሱረቱል ኢኽላስን መጀመሪያ ክፈትልኝ። እኔ ከፍተህልኝ መጀመሪያ እንድታስረዳኝ ይፈልጋል። ክፈተው። ቁጥር 3ን ክፈትለት የፈጠነ። ምክንያቱም የድኛው ቀድሞ ነው የተከፈተው ነበረ። ይህንን አልጨረስንም ገና። ኢኽላስ ቁጥር 3 ላይ አልወለደም አልተወለደም። ስለዚህ ለእሱ ምን ይላል? አራተኛ ላይ ምን ይላል? ምንም ይበል፣ እኔ ስለሱ አልጠየኩም። ምን ይላል? ለእርሱ አንድም ብጤ የለውም። ይኸውልህ ልንገርህ እፎይ፣ እየተደማመጥን ለእርሱ አንድም ብጤ የለውም ካልን እፎይ አባት አለ ወይ ከአባትህ ጋር ትመሳሰላለህ ወይ ከእናትህ ጋር ወይ ከአንድ በጥቅሉ ግን የሰው ልጅ ነው። ለአንተ መተኪያ የሌለው ስምህ ማን ነው? ሰው ነው። ገብቶሃል አይደል? እርሱ ግን አልተወለደም አልወለደም። ለሱ ግን አንድም ብጤ የሌለው መሆኑን እዚህ ጋር ቁጭ አድርጎልሃል። እስቲ በምን ትመስለዋለህ ይልሃል። ያንተ መጽሐፍ ቅዱስ እኮ መጀመሪያ ጌታን በምን ትመስለዋለህ ይልሃል። አስቀድሞኑ ማለት ነው። አልወለደም አልተወለደም። ኦኬ خلاص በቃ ወደፊት ይወልዳል አይወልድም የሚለውን ስለ ወደፊት አንተ እኛ ወደፊት ምድር እንደምትጠፋ በደንብ ነው የምናውቀው። አንተ በየትኛው ጊዜ ነው እስቲ ይወልዳል ብለህ እንደው ኢፍ ወደፊት ይወልዳል ብለህ የምታስበው? እስቲ መቼ እንደሚወልድ በዛውን ብትነግረን ደስ ይላል። መልካም እሺ። ሱረቱ ኢኽላስ የወረደበትን ምክንያት ልነግረን ትችላለህ? ምክንያት አያስፈልገውም እፎይ። ሱረቱ ኢኽላስ የወለደበትን ምክንያት በቃ ጨረሰ። ለምሳሌ አንተ የጠየቀው ጥያቄ እኔ ልቀጥል። ጨረሰ። አንተ የጠየቀው ጥያቄ እዛ ጋር ምንድን ነው? ልጅ አለው የለውም? ይሄው የለውም እያልኩ በቃ ጨረስን እኮ ጨረሰን። እኔን አዳምጠኛ፣ እኔን አዳም። እሺ ወደ ቀድሞ ተመለስ። ሱረቱ ኢኽላስ የወረደው ምንድነው? እሱ ሙሐመድን አላህ ማን የቱን ይመስላል ብለው እየጠየቁት ነበረ። ወርቅ ይመስላል? ድንጋይ ይመስላል? እንደዚህ ነው እንደዛ ነው እያሉ እየጠየቁት ነበረ። ማስረጃ የትኛው ሱረቱል ኢኽላስ ሲወርድ ለምንድን ነው የወረደው ተብሎ ተጠይቆ ነብዩ የመለሱበት ቦታ ማስረጃ ታሳየኛለህ? አሳያለሁ። አስባበል ነዙሉን አንዴ ክፈትልን። ክርስቲያን እዚህኛው ላይ አንዴ ክፈትልን። ሳሚ አዘጋጅልኝ መክፈት ከቻልክ። እስከዛ ሳሚ መክፈት ትችላለህ? እችላለሁ። አስባበል ነዙሉን አዘጋጀው። ኤኒዌይስ ወደዚህኛው ልመልስ። ባለወይዲ ያለውን አልወይዲን አዘጋጀው። ኤኒዌይስ እዩ አንድ ሚዩት አድርገውና እስከዛ ኦኬ። ክርስቲያኑም ከብቶታል አክቹዋሊ። ኤኒዌይስ ሳሚ እስከዛ ስለሚያዘጋጀው እችኛዋን ላሳያችሁ። እሺ ቆይ አንዴ ቆይ ለአንድ ሰው ሼር ላርግና ገደ ገስት እንዲመጣ ሪኩዌስት አንድ ሰው ሼር ላርግና ልስማ አይሻልም? በጣም ደስ ይለኛል። እሺ ይቻላል። እሺ ልብ በል። ኦኬ ወጣ። ዋና ፖይንታችን እኛ ምንድነው? እሱ አላህ ሲጠየቅ የሰጠው ምላሽ ምንድነው ነው። ልጅ አለ ተብሎ ሲጠየቅ በባህሬ ልጅ የለኝም የሚል ሳይሆን የሰጠው ምላሽ ምንድነው? ሚስት የለኝም ነው። ሚስት ልጅ እንዲኖረው ነሰሰርሊ ምን ስለሚያስፈልገው? ሚስት ስለሚያስፈልገው። ይሄንን በምን ማወቅ እንችላለን? የተጠየቀው ጥያቄ አላህ ሚስት አለ ተብሎ አይደለም። ሚስት አለ ተብሎ ቢሆን ኖሮ እነሱ የሚያመጧት አርጉመንት አለች። አይ ሰዎቹ በጊዜው ሚስት አለ ስላሉት ነው ምናምን የምትል አርጉመንት አለች። ለዛ ነው ለነሱ ነው ምላሽ የሰጠው እንጂ እንደዛ አይደለም ብለው ይለዋችኋል። እንደዛ እንዳልሆነ በምን እናውቃለን? 100 ላይ ቁጥር 100 አድርግልኝ። ለአላህም ልብ በሉ። ለአላህም አይ ቲንክ አንብበው የነብዥ እያለብኝ ነው። ኦኬ። ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችን ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር የላቀ ነው። ቴንክ ዩ። ለአላህ ሚስት
ሚስት ሰጡት ነው የሚለው ልጆችን ወንዶችና ሴቶች ልጆች ሰጡት ነው የሚለው ወንዶችና ሴቶች ልጆች ራይት። ስለዚህ ለአላህ ምንድነው የሰጡት? ሰዎቹ ወንድና ሴት ልጅ ሰጡት። which means ክርስቲያን ወንዶችና ሴቶች ልጆች አሉት ስል ክርስቲያን ምን ብሎ መለሰልኝ? እንዴ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። የአላህ ምላሽ ማለት ነው። ሰዎቹ ወንዶችና ሴቶች ልጆች አላህ አሉት ብለው ሲሉ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ የነሱን ጥያቄ ሪቶሪካል በሆነ ኤክስፕሬሽን ምላሽ ሰጠበት 101 ላይ ማለት ነው። ስለዚህ ነሰሰርሊ አላህ ልጅ እንዲኖረው ሚስት ያስፈልገዋል። ሚስት የሌለው ደግሞ ቢጤ ስላጣ ብቻ ነውን? ቢጤነትንስ ከምን አንጻር ነው ከተባለ ከምድራዊ አንጻር ከሆነ አቡኪ ባለኝ እንስማማለን። ምክንያቱም በጊዜው የጠየቁት በመዲና የሚኖሩ አይሁዶች አላህ ማንን ይመስላል፣ ይህን ወርቅ ይመስላል እያሉ ምስል እያሳዩ ስለሆነ ነው። እናንተ ከምትሉት የጠራ ነው፣ ይህን አይመስልም ነው። ስለ ሁር ላይኖች ስለነኛዎቹ የሚያውቀው ነገር ስለሌለ ገና ስላላያቸው ማለት ነው። ነገር ግን ቢጤ እንዳለው ደግሞ አላህ ራሱ ነገረና ምን አይነት ቢጤ ከራሱ ዘንድ ሊይዝ እንደሚችል ሱራ አልአንቢያ ላይ አንድ ክፈትልኝ ቁጥር 17 ላይ ራሱ መልሶ ነገረን። ሙሐመድ የሰጠው ምላሽ እሱ ከሚያየው አንጻር ነው። አላህ ደግሞ እየሰጠ ያለው እሱ ዘንድ ካለው ነው። እዩ መጫወቻን ልንይዝ ብንሻ ኖሮ ከኛ ዘንድ በያዝን ነበር። ምን መጫወቻን ሚስትና ሴት ሚስትና ልጅን ልንይዝ ብንሻ ምን እናደርግ ነበር? ከኛ ዘንድ ልንይዝ እንችላለን። አሌስ እንዲህ ነው ማለት ነው። እነኚህ አቻዎቹ ካልሆኑ እኔ የአይምሮ ዘገምተኛ ያልሆነ ሰው ተነስቶ እኔ ማግባት ብፈልግ እዚህ ካሉት ውሾችና ዝንጀሮች አግብቼ ልጅ ወልዳለሁ ሊል አይችልም። የአይምሮ መቃወስ እስካልገጠመው ድረስ ታይፑን የሚመርጠው አይደለም። እኔ ዶሮ አግብቼ እኔ ብፈልግ ዶሮ አግብቼ ምርጥ ጠንበለል ወንድ ወልዳለሁ ልጆች ወልዳለሁ ሊል አይችልም። እኔ ቁንጫ አግብቼ እኔ ብፈልግ ቁንጫ ገባለሁኝ ሊል አይችልም አንድ ጤናማ ሰው። ስለዚህ አላህ ለሱ ታይፕ ያልሆነውን ብፈልግ ልብ በሉ በዚህ መጠን እኛ በቁንጫ የሰየምነው እንደ ቁንጫ እንኳን እኔ ከሰው አንጻር ሰው ደግሞ ከአምላክ አንጻር ደግሞ አስቡት። ኢማጂን ምን ያህል እንትን እንደሆነ ብፈልግ ከራሴ ዘንድ አገባለሁ ሲል በእንደዚህ አይነት ሎጂክ ማለት ነው። ለሱ ታይፕ ያልሆነው ብፈልግ እንደዚህ ያደርጋል ማለት ነው። አንድ ጥያቄ ልጠይቅ እፎይ። አልመጣም ወይ ታዲያ ልጅ ይመጣል ያልከውን ሰው አይወልድም አልተወለደም ነው እዚህ ጋር ቅድም ሼር ያደረክለት እየሰማው ነው። ምናልባት አልገባም ልኬለታለሁ እስካሁን አልመጣም። መልካም እሺ። እዚህ ጋር መጫወታን ሚስትን ልጅን ልንይዝ በሻ ኖሮ ከእኛ ዘንድ በያዝነው ነበረ። እዚህ ጋር ዱንያ ላይ ያለው ነገር ለአንተ የመጨረሻ ነገር እንደሆነ አታስብ እፎይ። መጀመሪያ እኔ አንድ ነገር ልንገር። ኖ ይሄ እኮ ስለ ሰው እኮ አይደለም፣ ስለ አላህ እኮ ነው። አላህ እኮ ነው ይሄን እየተናገረ ያለው። አንተም አዳምጠኝ። ስለ አላህ እኮ ይሄን ያህል እንደዚህ አንተ በሳይኮሎጂካል አቅምህ ልትረዳውና እንትን ልትለው የምትችለውም አይደለም። ሲጀመር ደግሞ እዚህ ጋር ግልጽ የሆነ መልእክት አስቀምጦልሃል። ምንድነው እዚህ ጋር ግልጽ የሆነ መልእክት ያስቀመጠልህ? ከኛ ዘንድ ቢያስፈልገን ኖሮ እኮ ነው እፎይ። አንተን ለምሳሌ አንድ የማትፈልገውን ነገር ብትፈልግ ኖሮ ግን ልታደርገው የምትችላቸው ነገሮች የሉም አሉ። እንደ ሰውኛ ቶ ብትፈልግ አሁን ለምሳሌ አሁን ለምሳሌ ነው ላደርጋቸው እየፈለግኳቸው ማላደርጋቸው አሉ። ጀስት አላህ ታደርጋቸው ነገሮች አሉ። ቆይ እያልከኝ ያለው አላህም እንደኔ ወሲብ ማድረግ እየፈለገ ስሩ ካሉት የማያደርጋቸው ነገሮች አሉ እያልከኝ ነው። ቴንኪው። እኛም እያልን ያለ ነው ይሄ ነው። ሙፈሲሮችን እንደብረው ነው ያስቀመጡ። አዳንጠኛ እንደዛ አይደለም። እንደዛ አልከኝ እኮ እንደዛ አይደለም። ኤግዛምፕል ቲፖሎጂካሎችን ለያቸዋ። ለምሳሌ አሁን እኔ አንድ ጥያቄ ልጠይቅ።
አንተ አሁን ሲጋራ ማጨስ አትፈልግም እንበል። እሺ ቢያስፈልግ ግን ለአንተ ቀላል ነው። ሄደ በ5 ብር ገዝተህ ማጨስ ትችላለህ አይደለ? እሺ ነው አይደለም? ስለዚህ አላህም እንደዛ ነው እያልከኝ ነው። ስለዚህ ከባህሪው ለምን ቆይ እመና መጀመሪያ አንተ እመን። ለምን ቆይ አዳምጠኛ እኮ እየነገርኩህ ስለማትፈልገው ቀላል ነው ገዝተህ ማድረግ። ይቺን ነገር ገዝተህ ማድረግ ለአንተ ቀላል ነው፣ ግን አትፈልግም። ፍላጎቱ የለህም አንተ አይደለ? ስለዚህ ትተወዋለህ ማለት ነው በሚገባ አይመጥንም። ያ ነገር ለአንተ አሁን ለአንተ ደረጃ ያ ነገር ይመጥንሃል ያ ነገር ለአንተ እኮ። ስለዚህ አላህም ምንድነው እሱ ለአንተ ይመጥንሃል ወይ? መልስልኝ። ከፈለገ የግዴታ ወሲብ ማድረግ አለበት። ወሲብ ለማድረግ ደግሞ ያስፈልጋል። አለበት የለበትም ብለህ እኮ አንተ አለበት የለበትም ብለህ አዳምጠኛ እፎይ። እኔ አንተን ማጨስ አለብህ ብዬ አንተን ማዘዝ እችላለሁ? አቡኪ ይሄ ኤግዛምፕል እንዴት ለማዋጣት አውቃለሁ። ይኸውልህ አልፈለኩም እንጂ ሲጋራ ማጨስ እችል ነበር። በደንብ ስለአምላክ ተወና በእኔና በአንተ መካከል ስላለ ነገር እንኳን እናውራ ነው የምልህ። ያዋጣል ብሏል፣ እንሂድበት። ይህንን ኤግዛምፕል ትዊስት እንዳታደርገው በኋላ። እፎይ ሲጋራ ማጨስ አልፈለገም፣ ቢፈልግ ያጨስ ነበረ። መልካም። ስለዚህ አላህም ከእስሩ ካሉት ከሁርላይኖች ወይንም ከመላይካዎች ወሲብ አድርጎ ልጅ መውለድ ይችል ነበረ፣ ግን አልፈለገም። ካስፈለገው ይኸውልህ መላይካንም የፈጠረው አዳምጠኛ ሁረላይንንም የፈጠረው ይሄ ትልቅ ደረጃ እኮ አይደለም። ሁረላይን ይሄ ለማን የተሰጠ መሰለ? ለሰው ልጅ የተፈጠረ ነው። ለራሱ ከፈለገ እኮ በራሱ የሚመጥን ነገር እኮ ሊፈጥር ይችላል፣ ግን አያስፈልገውም። ለሱ አንድነትና አይወልድምም አይወለድ ከፈለገ በአንተም በመጽሐፍ ቅዱስ ላይ አዳምጠኛ ሊስንቱሚ አዳምጠኛ ቆይ ጥቅስ ላይ ያውራ ዝም ብሎ ሀሳብ ላይ የማይገናኝ እንትን ሳይሆን ተጥቅሱ ወጥተህ ምክንያቱም አላህ አይፈልግም ምናምን ሳይሆን ብፈልግ እያለ እየተናገረ እንደዚህ ስላልሆነ ስለሌለ ነው ምናምን ብላትል። የመፈለግ ጉዳይና የባህሪ ጉዳይን ለይ ቅድሚያ። ቆይ አዳምጥ። አንተ ባህሪ ምን አይነት ነው? አንተ ባህሪ ምን አይነት ነው? እስቲ አንተ ቆይ ስለ አምላካችን ከማውራታችን በፊት እፎይ፣ እኔ በነገራችን ላይ እሺ ሊስንቱም ያዳምጠኛ እንዴ? እሺ እኔንም አዳምጠኝ። ለመሰለ እፎይ እንደዚህ የምልህ አምላክን ከመሰንጠቃችን ወይንም እንዲህ ነው ብለን ከመረዳታችን በፊት እኔ የምጠይቅህ አንድ ዋን ኩዌሽን አለችኝ። ያችን ዋን ኩዌሽን በአንተ ዌይ መልስልኝና እኛ በሰውኛ ህግ እንግባባ። መጀመሪያ እኔና አንተ እስቲ የፈጣሪን ህግ ከዛ እንቀጥልበታለን። መጨረሻ እኮ እኔ እኮ በአጭሩ ሱረቱል ኢኽላስን ክፈትና እስቲ አስረዳኝ። ምንድን ነው እንደው ልጅ አለው የለውም፣ ይወልዳል አይወለድም የሚለውን አልወለደም አልተወለደም፣ በቃ አንተ ይችኛዋን አንቀጽ አንጥተህ ግን መልስ ልትሆነህ አትችልም። ምክንያቱም እዚህ ጋር እያለ ያለው ለዛ የሚደግፍ ነገር ነው እንጂ አሁንም እዚህ ጋር ያመጣኸው ነገር ምንም ከዛኛው የተለየ ነገር እንደማይሆን እኔ 100% ዴፊኒትሊ እርግጠኛ ስለሆንኩ ሳይኮሎጂካሊ ሳይኮ እንዲህ ነው የተረዳው ልትለኝ ትችላለህ። ያንተ ሳይኮና ቁርአኑ ላይ ያለው ነገር ግን አልተጣረሰም። ዘሴም ነው። ጨርሻለሁ። እሺ ቴንኪው። ሱረቱ ኢኽላስ ላይ ያለው ቁጥር 3 ላይ አላህ አልተወለደም፣ አላህ አልወለደም ይላል። መልካም። አላህ አልተወለደም አልወለደም ማለት ያለፈን የሚያሳይ ነው። ወደፊት ግን አይወልድም ብለህ መደምደም መሄድ አትችልም። እዚህ ተመለስ። ጣልቃ አትግባ። እኔ ጣልቃ አልገባሁብህም። ለምን አስገባለሁ? ምክንያቱም ማስረጃ አምጣ ስልህ ያለፈ ወደፊት የሚመጣ ነው ስልህ ለእሱ ማስረጃ አምጣልህ። ዝም ብለህ እኮ ወደፊት የሚመጣ ነው ማለት አትችልም። እሺ ራስህን ነው ልጠይቅህ። ወልደሃል? ለምን ወልዳለሁ? አልወለድኩም። አልወለድክም? አትወልድም አንተ? አትወልድም ማለት እኔ እኮ ፈጣሪ አይደለሁም። ገብቷል? ባስፈለገኝ ሰዓት ወልዳለሁ፣ ባላስፈለገኝ ሰዓት አልወልድም።
ፕሊስ አልወለድኩም ብለኸኛል። ለምን አልወልድም አትለኝም ነበረ? ስትናገር ስጠይቅህ አልወልድም ለምን ሳትለኝ ለምንድን ነው አልወለድኩም ያልከኝ? አሁንም እዚህ ጋር እፎይ በጣም ጥንቃቄ የቋንቋ ጨዋታ ነው። አልወልድም የሚል እኮ እሱ እኮ የሰው ልጅ ነው። እሱ አላህ የፈጠረው ፍጡር እኮ ነው። እሱ እንዴት አልወልድም ይላል? አልወልድም የሚለው ፈጣሪ እንጂ ፍጡር አይደለም። ፍጡር ነው እወልዳለሁ የሚለው እንጂ ፈጣሪ እንዴት አልወልድም ይላል? እስኪ ይሄን አንተ ይሄ እኮ ጠፍቶ አይደለም ለአንተ ለራሱ። እስቲ ሚዩት አድርጉት፣ ሰይድ ሁሴንን ሚዩት አድርጉት። ሰይድ ሁሴን አንዴ ቆይ አብዱ ቆይ አንዴ ሰይድ አንዴ እንቀጥላለን። ምክንያቱም የኮ አማርኛ ቋንቋ ተረጋጋ። ሲጀመር ከዚህ ከብት ጋር አንተ እንዴት ትወያያለህ? አንተ እግዚአብሔር የእግዚአብሔርን ስም ሰይድ የእግዚአብሔርን ስም የሰደበ ተረጋጋ፣ ውሃ ጠጣ፣ ከስሩንና ታብታብ አድርግ። ከዛ ደግሞ አንድ ጥቅስ ሱናን አናሳይ 47 ላይ 69 ላይ 59 ላይ አሁን 47 አንብባቸው። ሙሐመድን ስሜ እንትን ያለ ይታረዳል። ኤኒዌይስ ወደዚህኛው እንመለስ። እኮ የጠየቅኩህን እኮ አልመለስክልኝም። አንተ ወልደሃል ወይ ስልህ አልወለድኩም አልከኝ። ለምን አልወልድም ብለህ ሳትመልስልኝ አልኩህ። ለምን አልወልድም ብለህ ለምን ያልመለስከው? ለምን አልወልድም ብዬ ለምን እመልስልሃለሁ? ምክንያቱ ምንድን ነው? እንደዛ ማመለስልህ አልወልድም። ፈጣሪ ግን ይኸውልህ እችን አቡኪ በቃ አየህ፣ እችን ነው የምፈልገው እኔም። አላህም አልወለድኩም ሲል አልወልድም ስላላለ ወደፊት ሊወልድ ይችላል። ነብይህ እስከመጣበት ድረስ ያልወለደበት ምክንያት ደግሞ ምንድን ነው? እሱ ወደ ቅድሙ መልሰውን 101 ላይ ልጅ አለ ሲባል ኖ ሚስት የለኝም ነው ያለው። እናንተ እንደምትቀጥፉት አይደለም። ልጅ አለህ ነው የተባለው፣ ሚስት አለህ አይደለም የተባለው። ልጅ አለህ ብለው ሲሉት ሚስት ሳይኖረኝ ልጅ እንዴት ይኖረኛል ነው ያለው። ያው አቡኪ አሁን ማይክን አንሳና አልወለድኩም ብለኸኛል። ለምንድን ነው ያልወለድከው? ወጣ